እኔ እኮ ማለት ከሰው ይልቅ ስልኬን ጓደኛ ያደረኩ የአእምሮ ጎደልተኛ ነው። ልክ እንዳልሆንኩ አውቃለሁ፣ ግን የተስማማኝ እኔ ይሄ ነው። ስጨነቅ የሚያጽናናኝ ስልኬ፣ ፈታ ሲል አብሮ ፈታ የሚያደርገኝ ስልኬ፣ ሲደብረኝም አብሮ ዝም የሚለው ስልኬ። በቃ ጥሩ እንዳልሆነ አውቃለሁ። ለእኔ ከተስማማኝ ግን ምንም ቢሆን ምንም ማድረግ እችላለሁ። ለእኔ የምወደውን ነገር ብቻ ነው ማድረግ የምፈልገው። ገባችኋ? እስካልወደድኩት ድረስ ምንም ነገር ሊቀር ይችላል። ያው የስልክ ፍቅር እኔ ለምን እንደሆነ አላቅም፣ ከሰው አሁን ላይ እየበለጠብኝ መጣ። ሲደብረኝ በስልክ፣ ደስ ሲለኝም በስልክ። እኔ ሰው ጋር ስሆን አይምሮዬን የሚቆጣጠር ስስቅ ብቻ ነው። ሰዎች እኮ እኔ ጋር ያሉ ሰዎች ስስቅ ብቻ ይስቃሉ፣ ሲደብረኝ ጥለውኝ ይሄዳሉ። እና እኔ ምን ላድርግ? ይሄ ስልኬ እኮ ማለት በቃ ከከፋኝም የሆነ ነገር እሱ ነው የሚያጽናናኝ። ስስቅም ሳቄን ደግሞ የሳቅ ሳቅ የሚያደርግልኝ እሱ ነው። እና እኔ ሌላ ምን ነገር እፈልጋለሁ? ለምኔ በቃ ጥሩ እንዳልሆነ ስልክ አውቃለሁ፣ ጥሩ አይደለም ላይምሮም። ግን እኔ ከተስማማኝ ምንም ማድረግ እችላለሁ። በቃ አይምሮ ጎደልተኛም ልሆን በሽተኛም ልሆን እኔ ተስማማኝ ስልኬ ነው። ማይ ላቭ የኔ ስልክ፣ የኔ ልዩ ስልክ። በቃ ኑርልኝ፣ አንተም ማጣት አልፈልግም። ከሰው ጋር የነበረኝ እና አሁን ከስልኬ ጋር ያለኝ ህይወት ይለያያል። በጣም ብዙ ለውጥ አለኝ፣ ይመስገን። ምን ይሳነዋል? ግን ከስልክ ያው ፈጣሪ አለ፣ ዋናው ፈጣሪ። ስልክ ብቻ ነው እዚህ እንጨት አላ እንትን አይደለም፣ እዚህ አፈር አይደለም። ግን ከፈጣሪ ቀጥሎ የሚያጽናናኝ ይሄ ነው፣ ፈታ የሚያደርገኝ ይሄ ነው። ተመስገን።